አይደለም። የኃይል ጸሎት ነው የጸለየላቸው። ኃይል እንዲያገኙ ነው የጸለየላቸው። የመጀመሪያው እንዲያገኙ የጸለየላቸው ጸሎት ምንድነው? በውስጥ ሰውነታቸው በመንፈሱ በኃይል እንዲጠነክሩ ነው የጸለየላቸው። ስፒሪቹዋል ስትሬንግዝ እንዲያገኙ። ሁለተኛው ጸሎት ደግሞ የመረዳት ኃይል ወይም የመገንዘብን ኃይል እንዲያገኙ ነው የሚጸልይላቸው። ይሄ ምንን እንዲገነዘቡ? ከፍታው፣ ስፋቱ፣ ርዝመቱና ጥልቀቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ለመረዳት። ስፋቱ፣ ርዝመቱ፣ ከፍታውና ጥልቀቱ ከመታወቅ የሚያልፈውን እንዲያውቁ። ፍቅሩ ከመታወቅ ምን ያደርጋል? ያልፋል። ከፍታው፣ ርዝመቱና ስፋቱ፣ ጥልቀቱ ዴፕስ፣ የሱ ዲሜንሽንስ፣ የፍቅሩ ዲሜንሽን ከመገንዘብ ምን ያደርጋል? ያልፋል። እሱን ግን እንዲያውቁ ምን ያደርግላቸዋል? ይጸልይላቸዋል። ታስታውሳላችሁ? ኦልሞስት 1 ሰዓት ያህል እዛ ላይ ያሳልፋል። ምን አልን ስንናገር ጸሎቱ ያስፈለገበት አንደኛው ምክንያት አማኞች ባይ ዲፎልት ጌታን ስላገኙ ብቻ፣ በመንፈስ ቅዱስ ስለተሞሉ ብቻ፣ ጌታን ስለተከተሉ ብቻ የእግዚአብሔርን ፍቅር ይሄ ከፍታው፣ ርዝመቱ፣ ስፋትና ጥልቀቱን ከመታወቅ የሚያልፈውን ያውቃሉ ማለት አይደለም። በዲፎልት የሚመጣ ነገር አይደለም። አውቶማቲክ አይደለም። ስለዚህ ጳውሎስ ለኤፌሶን ሰዎች ምን ያደርግላቸዋል? ይጸልይላቸዋል። ይህን ጸሎት መጸለይ ያለብን ብዬ አምናለሁ። ክብር ለእግዚአብሔር ይሁን። ይሄ ጳውሎስ ይጸልይላቸው። ይሄ ከገባችሁ ከፍታው፣ ርዝመቱ፣ ስፋቱና ጥልቀቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ከገባችሁ፣ አንደርስታንድ ካደረጋችሁት እዛው ክፍል ላይ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞላላችሁ ይላቸዋል። ምን እያለ እንደሆነ እግዚአብሔር ትሆናላችሁ እንዳልሆነ እርግጠኛ ነኝ። ነገር ግን there is something እብድ ካልሆነ በስተቀር እግዚአብሔር ሆናለሁ ብሎ የሚያስብ ሰው እኔ ለስህተት ትምህርትም የበቃ ነው ብዬ አላስብም። ማሰብም ማያስጨ something else። የእናንተ ስርና መሰረት ደግሞ በፍቅር ምን ያደርጋል? ይጸናል አለ። እዛ ላይ ነበር ያሳለፍነው። ክብር ለእግዚአብሔር ይሁን። ሲሪየስሊ እና ከፍታው፣ ርዝመቱ፣ ስፋቱና ጥልቀቱ ከመታወቅ ያልፋል። እግዚአብሔር በዚህ ጥልቅ በሆነ ፍቅር፣ በዚህ ሰፊ በሆነ ፍቅር፣ በዚህ ከፍ ባለ ፍቅር፣ ከዚህ ደግሞ በጠለቀ ፍቅር እኔን ይወደኛል። ራሳችሁን ስም ክተቱ። እናንተን ምን ያደርጋችኋል? ይወዳችኋል። ቻሌንጅ አቀርቤላችኋለሁ። እናንተ ልጆቻችሁን እንደምትወዱ ሪሊ እግዚአብሔር እናንተን ይወዳችኋል። እናንተ ለልጆቻችሁ እንደምትንሰፈሰፉ፣ ልጆቻችሁ ሲታመሙ የሚሰማችሁ ስሜት እንዳለ፣ ልጆቻችሁ በአንድ አደጋ ውስጥ ስታገኟቸው የሚሰማችሁ ነገር እንዳለ እግዚአብሔር አምላክ፣ ይሄ ሰማይና ምድርን የፈጠረ እግዚአብሔር፣ ሁሉ በሁሉ የሆነ እግዚአብሔር፣ ሰማይና ምድርን በቃሉ የሚያስተዳድር እግዚአብሔር፣ ያ እግዚአብሔር የዛን ያህል እናንተን ይመለከታችሁ። መልሴ ምንድን ነው? አዎን። ክብር ለእግዚአብሔር ይሁን። ድገሙት ከኔ ጋር፣ አዎን። ቅድም እህቴ ይህን መዝሙር ስላዘመረችው ደስ ብሎኛል። የጌታ ፍቅር አስደናቂ ነው። የጌታ ፍቅር አስደናቂ ነው። በጣም ከፍ ያለ ልደርስበት የማልችል፣ በጣም ጥልቅ ነው ወርድበት የማልችል፣ በጣም ሰፊ ነው ላመልጥበት የማልችል። ለብዙዎቻችን ለህፃን ልጆቻችን ነው የምናስተምራቸው እጃቸውን ሁሉ ወደ ላይ ምናምን እያደረግን። ይሄ ለእያንዳንዳችን ይገባናል። ምክንያቱም ኑሯችን እንደተወደደ አይደለም። የተለያዩ በህይወታችን ላይ የሚያጋጥመን ነገሮች ሪጀክሽን በሉት፣ በራስ አለመተማመን፣ አልወደውም ይሄን ቋንቋ፣ የበታችነት ስሜት፣ የተለያዩ ነገሮች በሙሉ የዚህ ነገር ምኖች ናቸው? ውጤቶች ናቸው። በእግዚአብሔር እንደተወደድን ያለማመን እና ይሄ ሲገባን ጸሎት ህይወታችን ምን ያደርጋል? ይለወጣል ብያችኋል። ምክንያቱም የሚወዳችሁ እግዚአብሔር ጋር ነው የምትቀርቡት።
ክብር ለእግዚአብሔር ይሁን። የሚወዳችሁ እግዚአብሔር ጋር ትንሽ በኋላ እናገርበታለሁ። የሚወዳችሁ እግዚአብሔር ጋር የሚወዳችሁ እግዚአብሔር ጋር አንዳንዶቻችን እኛ የእግዚአብሔርን ድምፅ እኛ ምንናፍቅ የእግዚአብሔርን በቃ ለማግኘት እኛ ምንታገል በቃ ከኋላው የምንሮጥ አርገን እናስባለን። ከዛ በላይ ነው። እሱ ነው ወደኛ እየመጣ ያለው እሱ ነው። ያ ሲገባን ነው ከሱ በኋላ የምንሮጠው እኛ ያ ሲገባን ነው። እና እስከ ምን ያህል ነው የሚወደን እግዚአብሔር? ምን ያህል ነው የሚወደን እግዚአብሔር? ይሄ ጳውሎስ ከፍታው ርዝመቱ ስፋትና ጥልቀቱ ከመታወቅ ያልፋል ያለን ፍቅር ምን አይነት ነው? ዮሐንስ ወንጌል ምዕራፍ 17 ላይ የተናገርነው ነው። እዚህ ያልነበራችሁ ሰዎች ኦልሬዲ አሁን we are on the same page። ዮሐንስ 17 ጸሎት ነው። ዮሐንስ 17 ጌታ ኢየሱስ የጸለየው ምንድነው? ጸሎት ነው። ክብር ለእግዚአብሔር ይሁን። የጠየኳችሁ ጥያቄ አለ። ኢየሱስ ይዋሻል? እርግጠኛ ናችሁ? ይዋሻል? ቢዋሽ ጸሎት ላይ ይዋሻል? ስለዚህ ይሄ አሁን የምናነበው እውነት ነው ወይ? ኢየሱስ የጸለየው ጸሎት ነው። ዮሐንስ 17 እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 17 ከ20 ጀምሮ ለማን ነው የተጸለየው? አድራሻ አለው እያለው ኢየሱስ ወደ አብ ይጸልያል። ቁጥር 20 እና 21 ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንም። ስሎሊ እንድናነበው ፈልጋለሁ፣ ምክንያቱም መታሰብ ያለበት ነው። ይሄ ጸሎቴ አለ ጌታ ኢየሱስ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንም። ስለነዚህ ብቻ አልለምንም ሲል ስለማን ነው? ስለ ደቀ መዛሙርቱ ነው፣ አጠገቡ ስላሉት። ይሄ አሁንም ጸልየው ስለነዚህ ሰዎች ብቻ አይደለም። እነዚህ ሐዋርያት ስለተባሉት ኢየሱስ ሃንድ ፒክ ስላደረጋቸው ሰዎች ብቻ የተጸለየ አይደለም። ታዲያ ለማን ነው የተጸለየው? ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ። የደቀ መዛሙርቶቹን ቃል የደቀ መዛሙርቶቹን ትምህርት ሰምቶ ለሚያምን ሰው ሁሉ የተጸለየ ጸሎት ነው። ስለዚህ ደቀ መዛሙርቶቹ በሌላ ክላስ፣ የነሱን ትምህርት የሰማ ሰው በሌላ ክላስ አይደለም። ሐዋርያቱ በሌላ ክላስ፣ ምንም የክላስ ዲቪዥን የለውም ጉዳዩ። ሁሉ ስንት የሆኑ ዘንድ ድገሙት። ይሄ ጸሎት እኔንና ጴጥሮስን፣ እኔንና ዮሐንስን፣ እኔንና ደቀ መዛሙርቶቹ ኢየሱስ የጠራቸውን ወይም ከኢየሱስ በኋላ ሲከተሉ የነበሩትን በሙሉ በስንት ክላስ ውስጥ ይከታል? በአንድ ቋት ውስጥ ነው የሚያስቀምጠው። እና ጸሎቱ ለነዚህ ብቻ አይደለም። ስለዚህ ኢየሱስ አስቀድሞ አይቷል ስለኔም አለን። ከቃላቸው የተነሳ በእኔ ስለሚያምኑ ወንጌል ተዋረድ ወደኛ ነው የመጣው አይደለ? ናው ጸሎቱ በጣም ፓወርፉል ነው። ናው እያንዳንዱን አናየውም። እናንተ አጥኑበት፣ ሜዲቴት አድርጉት እናንተ። እኔ አንዷ ፍሬዝ ከትምህርቴ ጋር ያለችውን ብቻ ነው ማነሳው። ጸሎቱ እንደዚህ ነው የሚለው፣ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነሱም ደግሞ በእኛ አንድ ይሆኑ ዘንድ እለምናለሁ። አንዱ የአንድነት ጸሎት ነው። አንተ በእኔ እኔ በአንተ እነሱ በእኛ ስንት ይሆኑ ዘንድ? አንድ ይሆኑ ዘንድ። እግዚአብሔር ይርዳን ብያለሁ ለጴንጤ ኮሚኒቲ። ለጴንጤ ኮሚኒቲ እግዚአብሔር ምን ያድርገን? ከመከፋፈል መድኃኔዓለም ታደገን። ክብር ለእግዚአብሔር ይሁን። ትረስት ሚ ምን አትፍሩ። ይሄንን ለማለት በዘር ከመተኛኘክ እግዚአብሔር ምን ያድርገን? ሆፕ አንጣላም ከእናንተ ጋር። ይሄን ታምናላችሁ ብዬ አስባለሁ። የአንድነት ኢየሱስ የጸለየውን ጸሎት በእኛ ህይወታችን መሆን አቅቶናልና
አንዱ ጸሎት ይሄ ነው። አንድ የሆኑ ዘንድ ጸልያለሁ። የሚቀጥለውን እንሂድ። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። ሪሊ ይበልጥ ከኔ ጋር የሰጠኸኝን ክብር እኔ ሰጥቻቸዋለሁ። የሰጠኸኝን ክብር ወሰዱብኝ አላለም። የሰጠኸኝን ክብር አንተ ለኔ የሰጠኸኝን ክብር በፍቃዴ ለነዚህ አሁን ለምጸልይላቸው ከነሱም በኋላ ለሚመጡት ምን አድርጌያለሁ? ኢየሱስ ክብር የተሰጠን ሰዎች ነን። በግሪኩ እንደዚህ አይለም እንዳትሉ ግሪክ ተምሬያለሁ። በግሪኩም እንደዛው ነው። አንዳንድ ሰዎች ሙጭልፍ ሊሉ ሲሉ በግሪኩ የሚሉ ሰዎች ስላሉ ነው። በግሪኩም እንደዛው ነው። ልክ እንደ አማርኛው ነው። እኔ ጋር ናችሁ ምለው ነገር ልክ እንደ አማርኛው ነው። ለማመን ይቸግራል። ግን የሰጠኸኝን ክብር እኔ ምን አድርጌያቸዋለሁ? ሰጥቻቸዋለሁ። እንቀጥል። ይሄንን ነው የምፈልገው። እንዲሁም ጋሚም ጨረሽ እንዲሁ በተጨማሪም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው በልት ከኔ ጋር ዓለም አንተ እንደላከኝ ኢየሱስ ይዋሻል። ዓለም አንተ እንደላከኝ በወደድከኝም መጠን እነርሱን እንደወደድካቸው ያውቃል። question እነርሱን በማን ልክ ነው የሚወዳቸው? እኔን በወደድከኝ ኢየሱስ ነው። ማን ያውቃል? ዓለም። so it is visible ማለት ነው። ይሄ መታየት የሚችል ነገር ነው። ዓለም ያውቃል። ምንድነው የሚያውቀው? አንድ ዓለም አንተ እኔን እንደላከኝ እነርሱን ደግሞ በወደድከኝ መጠን እንደወደድካቸው ያውቃል። ይሄ ነው በቃ too good የሚባል አንዳንድ ህልሞች አሉ አይደለ? በጣም አሪፍ ህልም እያለማችሁ የነቃችሁበት ጊዜ ባልነቃሁ የምትሉት ልክ እንደዛ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር ጌታ ኢየሱስ በጸሎቱ እንደነገረን እንዳስተማረን ልጁን ኢየሱስ ክርስቶስን ቅዱሱን ጻድቁን ምንም ሕጸጽ የሌለበትን ምንም ሐሰት ምንም እብለት የሌለበትን ጌታ ኢየሱስን በሚወደው መጠን የሱ የሆኑትን ሁሉ ምን ያደርጋል? አሁን ትልቁ ጥያቄ ምንድነው? እንደዛ እንደሆናችሁ ይገባችኋል ወይ? ይሰማችኋል ወይ? ይሄንን ፍቅር አክሴፕት አድርጋችሁታል ወይ ነው ጥያቄው። እኔ የሚያታግለኝ ሁሉ ጊዜ ይሄ ነው። ምክንያቱም አንዳንድ ጊዜ ከቃሉ ብርሃን ወጥቼ ራሴን ስመለከተው እንኳን እንደ ኢየሱስ የምወደድ ቀርቶ እኔ ራሴን እንኳን ምን አላደርገውም፣ አልወደውም። ናው ይሄ ሲገባን አጠገባችን ያለውን ሰው በስነ ስርዓት መውደድ እንችላለን። ምክንያቱም ያ አጠገባችሁ ያለው ሰው ያ የምታሙት ሰው ያ የምትጎዱት ሰው በማለክ የተወደደ ነው፣ በእግዚአብሔር ልጅ የተወደደ ነው። ይሄንን ስናገር ያው እዚህ ጉባኤ ውስጥ እንደዚህ አይነት ሰዎች አላችሁ ብዬ አይደለም፣ አልጠብቅም። አላችሁ፣ እግዚአብሔር ይርዳል እያልኩኝ ነው ያለሁት። አሜን። አማኞች እኮ የራሳችን ችግሮች አሉብን አይደል? በጸሎት ለምሳሌ በጸሎት ሰበብ ሰው ጫት አንበላም፣ ሰው እንበላለን። ጸሎት ሰበብ ታስዋዊዱ ሰው አጭሷቸው አያውቅም፣ በክን አድርጓቸው ቦግ we do that we have የእኛ የተከበሩ ኃጢያቶች አሉን፣ ሌላ ማናረጋቸው፣ ሌላው ሰው ማያረጋቸው እኛ እናረጋቸው ቸርች ውስጥ።
ተሳዳቢዎች እንሆናለን። ግን እንድታስቡት ፈልጋለሁ። አጠገባችሁ ያለው ሰው በእግዚአብሔር ፍቅር የተወደደ ሰው ነው። ክብር ለእግዚአብሔር ይሁን። ይበድላችሁም አይበድላችሁም በማ የተወደደ ሰው ነው? በእግዚአብሔር የተወደደ ሰው ነው። ይሄ ነው ትልቁ ነገር። እናንተም የመወደዳችሁ ሚስጥር ሲገባችሁ በዛው ልክ ሌላውን መውደድ ታደርጋላችሁ፣ ትችላላችሁ። ሰውን ለመውደድ የመጀመሪያው ስቴፕ እግዚአብሔር እኔ እንደወደደኝ ምን ማድረግ ነው? ማወቅ ነው። ክርስቶስን በሚወድበት ፍቅሩ ምን ያደርገኛል? እግዚአብሔር ይወደኛል። አንደኛ ዮሐንስ ምዕራፍ 4 ቅድም ያነበብንበት ቁጥር 17 እግዚአብሔር ለኛ ያለውን ፍቅር ምን አድርገናል? አውቀናል። ከዛስ ምን አድርገናል? አምነናል። ይሄ ለመረዳት በጣም ይከብዳል። መጽሐፍ ቅዱስ ውስጥ ባይጻፍ ኧረ እንደዚህ አይነት ነገር እኔን እንዴ ነው የምንለው። እንደ አጉል ትህትና ሁሉ ይታያል። እንደ ትህትና ይታያል፣ ግን አጉል ነው። ሰው ይሄን ሲናገር ትዕቢት ሁሉ ሊመስል ይችላል። ትህትና ይመስለው እግዚአብሔር እኔን አይፈልገኝም፣ እግዚአብሔር ፈጽሞ እኔን በቃ የሚሉት ስሜቶች ናቸው ትህትና የሚመስሉት፣ ግን አይደሉም። ቃሉ የሚለውን ነገር ልታስቡ ፈልጋለሁ። ወደ ኋላ ልመልሳችሁ ነው ያን ነገሮች እንድናወራ። ይሄ የእግዚአብሔር ሕዝቡን በተመለከተ እግዚአብሔር ያለው የእግዚአብሔር በጣም ማዕከላዊ ወይም ሴንትራል ባህሪው ካራክተሩ ምንድን ነው ካላችሁኝ ይሄ ነው። ቅድም ወንድሜ ወዳነበበው ጥቅስ ስላነበበው ድጋሚ አላነሳውም፣ ምክንያቱም that was one of the passage አነባዋለሁ ብዬ የማስበው አላወራንም። ይሄንንም ዘጸአት ላይ ልወስዳችሁ እፈልጋለሁ። እዚህ ላችሁ ከሆነ ጃክሰንቪል በነበረው ፕሮግራም ላይ የተወሰነ ፓርት አይተናል፣ ግን ያላየነው ፓርት አለ ዘጸአት ምዕራፍ 34 ላይ። ብዙ ጃክሰንቪሎች ስላላችሁ ከዛን ጀምር። ዘጸአት 34 የእግዚአብሔር ሴንትራል ባህሪው ነው ይሄ መውደድ። ክብር ለእግዚአብሔር ይሁን። እኛን ደግሞ በልጁ ልክ ምን ማድረግ? መውደድ። ስለዚህ ዮሐንስ ገብቶት ነው አይደል? አንደኛ ዮሐንስ ምዕራፍ 4 ላይ ያን የተናገረው እግዚአብሔር ለኛ ያለውን ፍቅር ምን አድርገናል? አውቀናል። ከዛስ ደግሞ ምን አድርገናል? አምነንማል። ትረስት አድርገናል። በዛ እንታመናለን፣ እንደገፋለን። በዛ እግዚአብሔር ለእናንተ ያለው ፍቅር ዘላለማዊ ነው፣ አይለዋወጥም። ስለበረታችሁ ብዙ አይወዳችሁም፣ ስለደከማችሁ ትንሽ አይወዳችሁም። ደፍሬ ምን ብያችኋለሁ ቅድም? አሁን ከሚወዳችሁ በላይ እግዚአብሔር ሊወዳችሁ ምን አያደርግም? አይችልም። ምክንያቱም የመጨረሻው ፍቅሩ ነው እግዚአብሔር ይወዳችሁ። ራሱን አሳልፎ ከመስጠት በቀር ለሰው ልጅ ሌላ ምን ፍቅር አለው? ምንም የለውም። ያንን ሰጥቷችኋል። there is nothing ከዚህ ወዲህ የሚያደርገው እግዚአብሔር ፍቅሩን በተመለከተ። ከመስቀሉ ነፃ ስንሆን፣ መስቀሉን ሳናይ ስንቀር፣ በልጁ በክርስቶስ የተደረገውን ሳናይ ስንቀር ነው ብዙ ጊዜ ወደ ራሳችን የምንመለከተው። መስጠምም የምንጀምረው የዛን ጊዜ ነው። ይሄ ግን የእግዚአብሔር ባህሪ፣ የእግዚአብሔር ማንነት ኢቭን በብሉይ መጽሐፍቶች እንኳን የሚታይ ነው። ዘፍጥረት ማን ነው ዘጸአት ምዕራፍ 32 እስከ 34 ድረስ ዘጸአት ምዕራፍ 32 እስከ 34 ድረስ ከቻላችሁ አንቡት። እዚህ አላነብም እኔ። ግን ምንድነው የተፈጠረው? እግዚአብሔር እና ሙሴ ሲነጋገሩ፣ እግዚአብሔር ከሙሴ ጋር በሚነጋገርበት ሰዓት ህዝቡ አንድ ነገር አደረጉ። ታስታውሱ እኮ ጥጃ ሰሩ አይደል? በጣም የሚያስቅ ነበር ነገርየው። ክፍሉን ስታነቡት፣ እናንተ ብታነቡት መርጣለሁ፣ ግን ታሪኩን ልተርክላችሁ እፈልጋለሁ። እና እግዚአብሔር ከሙሴ ጋር ተነጋገረ። እግዚአብሔር ሁል ጊዜ እንደለመደው ከሙሴ ጋር በመገናኛው ድንኳን ምን ያደርጋል? ያወራል። ያን ቀን በተራራ ላይ እግዚአብሔር ከሙሴ ጋር ሲነጋገር ቆየባቸው። ሲቆይባቸው ያደረጉት ነበር ታስታውሳላችሁ?
ሙሴን ምን አናደርገውም? አናቀውም። ይልቁኑ እንደ ሌሎቹ ሀገሮች ምኖችን ስራልን? አማልክትን ስራልን ብለው ለአሮን ነገሩት እና እግዚአብሔር የእርሱን ቤተ መቅደስ እንዲያስውቡበት ከግብፅ የወጣውን ወርቅ ሁሉ ከጆሮቻቸው ከአንገታቸው ወስደው ለማን ሰጡት? ለአሮን ሰጡት። ታስታውሳላችሁ? አሮን እንግዲህ ተአምር ይሁን ውሸት አላቅም፣ እኔ ውሸት ነው ብዬ ነው የማስበው። ትዝ ይላችሁ ከሆነ አሮን ወርቁን ሰብስቤ ታቱ ውስጥ ከተትኩት ምን አለ? እጃ ሆኖ ወጣ አለን። that's what he said. ፋኒ ነው ግን አሮን ነው የሰራላቸው። አሮን ነው የሰራላቸው እና እግዚአብሔር በመካከል ላይ ይህንን ጉዳይ ምን አደረገ? አየ። እግዚአብሔር ተበሳጨ። እግዚአብሔር ተቆጣ። አሮን ህዝቡን መረን አድርጎ ወጥቷቸዋልና ከዚህ ወዲህ ተወኝ፣ ይህንን ህዝብ ምን አደርገዋለሁ አለው? አጠፋዋለሁ አለ። ታስታውሳላችሁ? በዚህ አይነት አመጽ ውስጥ የነበረ ህዝብ ነው። ባይ ዘ ዌይ ያ ህዝብ ከኛ የተለየ አይደለም፣ ተመሳሳይ ነን። ትረስት ሚ። ከአንዳንድ ሰዎች ጋር ሳወራ ብዙ ጊዜ ስፔሻሊ ስለ ዘፍጥረት መጽሐፍ ላይ ስንነጋገር እንዴ እኔ አዳም በሰራው እኔ አጋጥሟቸው አውቃል እንደዚህ የሚል ሰው? አዳም በሰራው እኔ እስከዚህ የምሰቃይበት ሔዋን በሰራችው ራስን ያለማየት ችግር ነው። እኛ ከዛ በላይ ነው የምንሰራው አይደል? ያውም ከኔ ጋር የሚያገለግል አንድ ወንድም ነበርና እኛ ብንሆን በዛ ሰዓት ፍሬውን ብቻ አይደለም የምንበላው አለ አንድ ጊዜ ሲናገር፣ ቅጠሉንም ጫት አድርገን እንበላለን፣ እንጨቱንም ጨፍጭፈን እናጨሳለን። that's what we do. and by the way ለዛ ምስክሩ ምን እንደሆነ ልንገራችሁ። ስንቶቻችሁ የህይወት ዛፍ ፍሬ የሆነውን ክርስቶስ ኢየሱስን ከበላን ከወሰድን በኋላ ስንቶቻችን በአጉል ሁኔታ ራሳችንን አግኝተን እናውቃለን? እንዲህ እኔ እጄንም እግሬንም አወጣለሁ ልጁን የዘላለምን ህይወትን ከተቀበልን በኋላ። እነዚህ ሰዎች አመፀኞች ናቸው። የመጽሐፍ ቅዱስ ታሪክ በሙሉ እኔ በአንድ ቃል ግለጽ ብላችሁ ብትጠይቁኝ ሰው ሁሌ ምንድነው? እግዚአብሔር ሁሌ ፍቅር ነው። ኢቭን ከመጀመሪያዎቹ ሰዎች ታሪክ ማየት ትችላላችሁ። ታስታውሳላችሁ? ዘፍጥረት ምዕራፍ 1 ምዕራፍ 2 ምዕራፍ 3ን ስትመለከቱ እግዚአብሔር ለሰው ያደረገውን መልካም ነገር በሙሉ ሰርቶ ሰውን በኤደን ገነት ካደረገው በኋላ ሰው በኃጢአቱ ሲወጣ እንኳን ማን ነበር ሲከታተለው የምታዩት? አዳም ንስሐ ለመግባት እንኳን አዳም አትብላ ካልኩ ዛፍ ፍሬ በላህን? መልሱ ምንድን ነበር መሆን ያለበት? አዎን አምላክ ሆይ ይቅር። ያ ነበር መልሱ። ምንድን ነበር መልሱ? ሴቲቷም ላይ አይደለም፣ አንተ የሰጠኸኝ ሴቲቱ ሰጠችኝና በላው። ችግሩ የማን ነው? ያንተ ነው። አንተ ሴቲቷን ባሰጠኝ ኖሮ እኔ ምን አላደርግም? ሴቲቱ ጋር እግዚአብሔር ይሄዳል። በላሽ ወይ? እባቡ ዴፊኒትሊ እባቡን ማን የፈጠረው? that's how works. ኃጢአት ሰርተው እንኳን እግዚአብሔር ከነሱ ርቋል? አራቀም። ባይ ዘ ወይ ብዙ ጊዜ ሰዎች ሲናገሩ ይሄን በቃ በኃጢአታቸው ከእግዚአብሔር ተለዩ ምናምን ይባላል። brothers no, God was after them. እግዚአብሔር እየፈለጋቸው ነው ያለው፣ እየተከታተላቸው ነው ያለው። ባይ ዘ ወይ ሞትን እንኳን ሲወስንባቸው ዘላለም በኃጢአት ስቴት እንዳይኖሩ ነው አይደለም እንዴ?
ምክንያቱም በዛው ስቴት ዘላለም ተመልሰው የህይወትን ዛፍ ቢበሉ ሙሉ ለሙሉ ኃጢአተኛ ሆነው እስከ መጨረሻ ሳይሞቱ ምን ያደርጋሉ? ይኖራሉ። እግዚአብሔር ያን እንዲሆንባቸው አላደረገም። ከነሱ በኋላ የመጣው ሰው ታሪክ ተመልከቱ። ቃየን፣ አቤልና ቃየን ታስታውሳላችሁ? ቃየል አቤልን ምን አደረገው? ገደለው። እግዚአብሔር ርቆት ነበረ? ርቆት ነበር ወይ? ጠያቂው ማን ነው? ቃየል። ወንድም የት ነው? ለእግዚአብሔር የተመለሰው መልስ ታስታውሳላችሁ? የወንድሜ ጠባቂ። እናንተ እግዚአብሔር ብትሆኑ ምንድን ነው የምታደርጉት? ልክ እንደ ዝንብ ሰውየውን ዝንብ ምንገልባት አለቻለም አድርጓል። እግዚአብሔር አደረገም። በምድር ላይ ተቅበዝባዥ ትሆናለህ አለው። ቃየልም ምን አለው? አዎ በምድር ላይ ተቅበዝባዥ እሆናለሁ፣ የሚያገኘኝም ሁሉ ምን ያደርግልኛል? ይገድለኛል አለው። ትዝ ይላችኋል እግዚአብሔር ያለው ነገር። ቃየንን የሚያገኘው እንዳይገድለው ምልክት አደረገለት ይላል። ምን አይነት ፕሮቴክት የሚያደርግ እግዚአብሔር! ሰው በዛ ሚድን ይመስላችኋል? ጤናም ይሆን ይመስላችኋል? ሰው የቃየል የልጅ ልጅ ያደረገውን ታስታውሳላችሁ? ላሜ ታስታውሳላችሁ? ምዕራፍ 5 ላይ 4 ወይ 5 ላይ ያደረገው ነገር ታስታውሳላችሁ? ጎልማሳውን ስለ ጉዳቴ ምን አድርጌዋለሁ? ገድዬዋለሁ አለ። ምክንያቱም እግዚአብሔር ለቃየል ምን ብሏል ሲናገር ታስታውሱ ከሆነ ቃየልን የሚያገኘው እንዳይገድለው ካደረገበት በኋላ እበቀልለታለሁ ይላል ታስታውሱ ከሆነ። እና የሱ የልጅ ልጅ እንደመማር እንዴ ጎልማሳው ሲጎዳኝ ምን አደረኩት? ገደልኩት አለ። ይፎክራል። የመጀመሪያው ዝማሬ ነው ራሱ በዕብራይስጥ ያ ክፍል በዝማሬ መንገድ ነው የተጻፈው። ገደልኩት አለ። ከዛስ በኋላ ምን አለ? ቃየልን የሚበቀል ስንት እጥፍ? እንደዛ ከሆነ እኔንማ 70 ጊዜ 7 አለ። ድፍረት ማለት ቃየልን እግዚአብሔር ፕሮቴክት ካደረገው እኔማ ምን ሆናለሁ? ያነሳን ምላችሁን ነገር we do that እንደ ሰዎች። ባለፈው ከማረኝ አሁንም ይምረኛል፣ ምንም ችግር የለውም። የብዙዎቻችን ችግር ነው አይደል ይሄ? እግዚአብሔር ግን አት ዘ ሴንተር ሁሉ ጊዜ የፍቅር አምላክ ነው እግዚአብሔር። ሰው ፈላጊ ነው እግዚአብሔር። እና ሰዎቹ አምፀው እነ እስራኤላውያን ያንን ሁሉ ሲያደርጉ እግዚአብሔር ተቆጥቶ ለእግዚአብሔር ትንሽ ይከብዳል። ተቆጥቶ እግዚአብሔር ሙሴን ለሌላ ሕዝብ አደርግሃለሁ ሲለው ሙሴ ከእግዚአብሔር ጋር ሲማልድ ታያላችሁና እግዚአብሔር ተገለጠለት በባህሪው። ቁጥር 5 ላይ ታገኙታላችሁ። ምዕራፍ 34 እግዚአብሔር ዘጸአት ምዕራፍ 34 ቁጥር 5 እግዚአብሔርም በደመና ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ። አብረን አንበው 1 2 3 የእግዚአብሔርንም ስም አወጀ። እግዚአብሔር የማንን ስም አወጀ? የእግዚአብሔርን ስም አወጀ። ይሄ አዋጅ ከማን የመጣ ነው? ዲክላሬሽኑ የእግዚአብሔር ነው። እግዚአብሔር ነው ስለ ራሱን እየገለጠ ያለው። ምናልባት ዘጸአት ምዕራፍ 3 ላይ ካለው መገለጥ እኩል ያለ መገለጥ ነው። እግዚአብሔር ለሙሴ ራሱን ይገልጥለታል። ሙሴ የጠየቀው ጥያቄ ነበር። እግዚአብሔር ሆይ በስምህ አውቄሃለሁ ካልከኝ፣ በስምህ በፊትህ ሞገስ አግኝቻለሁ ካልከኝ ክብርህን ምን አድርገኝ አሳየኝ ብሎታል። እግዚአብሔር ራሱን ይገልጥለታል። መልካምነቱን በፊቱ ምን ያደርጋል? ያሳልፋል። ቁጥር 6 አብረን እንድንለው ፈልጋለሁ። 1 2 3 እግዚአብሔርም በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለብዙ ቸርነትና እውነት እስከ 1000 ትውልድም ቸርነትን የሚጠብቅ አበሳንና መተላለፍንም ኃጢአትንም ይቅር የሚል እናቁሞ የሚቀጥለውን እናያለን። ጊዜ እናሳልፍ። እዚህ ሲበሉት ከኔ ጋር እግዚአብሔር ናው። ይሄ
እግዚአብሔር የሚለው ቋንቋ መጽሐፍ ቅዱስ በተጻፈበት ቋንቋ የእግዚአብሔር ስም ያለበት ቋንቋ ነው። ያህዌ ዘጸአት ምዕራፍ 3 ላይ እግዚአብሔር ለሙሴ ሲገለጥለት ታስታውሳላችሁ። ያህዌ በዚህ ስም ከዚህ በፊት ምን አላደረኩም አልተገለጥኩም ብሎታል። አሁን ምን ያደርጋል? ይገለጥለታል። አለ ነበረ ወደፊትም የሚሆን የሆነውን ሁሉ የሆነ የሚሆነውን ሁሉ የሚሆን የሚል ቋንቋ ነው፣ የሚል ስም ነው። አዎ ድምጸቱን የስሙን ድምጸት አይታወቅም። ስለዚህ ስቲል እኔ ዕብራይስጥ ያስተማረኝ ሰው አይሁዳዊ ነውና ልክ እዚህ ጋር ስንደርስ አይጠራውም፣ ስሙን አይጠራውም። 4 ፊደላቶች ናቸው በዕብራይስጥ ዮድ ሄት ባብ ፊደሎች ናቸው። ቫውል የላቸውም። ስለዚህ ልክ እዛ ጋር ሲደርስ ምን ይላል? ሲጠራ ሐሼም ይላል፣ ደኔም ነው። ኦር አዶናይ ይላሉ፣ ሎርድ ወይም ጌታ። ስሙ በጣም ክቡር ከመሆኑ የተነሳ ምን አያደርግም? አይጠራም። እስካሁን ድረስ እግዚአብሔር ራሱን ለሙሴ የገለጠለት በዚህ መንገድ ነው። ያህዌ አለው። አዶናይ ከሚባለው ፊደል ውስጥ ቫውሎች አናባቢዎች ተወስደው ነው እዛ ውስጥ ገብተው ያህዌ ምንለው። የእግዚአብሔር ፐርሰናል ስሙ ነው ይሄ። የእናንተ ፈርስት ኔም እንደሚባለው ዮሐንስ፣ እናንተ ፈርስት ያህዌ እና እግዚአብሔር ራሱን ሲገልጥለት ያህዌ ምንድን ነው? ያህዌ ማን ነው? ያህዌ ስትሉት መሐሪ በሉት። ከኔ ጋር በሉት። ከኔ ጋር ባለ ብዙ ምሕረት ራይት። መሐሪ ወይስ እያንዳንዱን ቃል ብናይ ሞገስ በሉት። ከኔ ጋር ሞገስ ያለው የሚቀጥለውን እንበለው። 1 2 3 ታጋሽ። የሚቀጥለውን እንበል ባለብዙ ቸርነትና እውነት። ባለብዙ ቸርነትና እውነት። ኤሜት ፌስፉል ታማኝ ማለት ነው። ባለብዙ ቸርነት። ይሄን ቋንቋ ነው የምፈልገው። ቸርነት በሉ እስቲ ከኔ ጋር ባለብዙ ቸርነትና እውነት። እንቀጥል። እስከ 1000 ትውልድ ቸርነትን የሚጠብቅ። ከስንት ትውልድ? ቸርነትን የሚጠብቅ። አበሳንና መተላለፍንም ኃጢአትንም ምን የሚል? አሜን። እስከ 1000 ትውልድ ድረስ ምንን የሚጠብቅ? ቸርነት። እስከ ስንት ትውልድ? ባለብዙ ቸርነትና እንግሊዝኛ መጽሐፍ ቅዱስ የምታነቡ ከሆነ እንግሊዝኛ መጽሐፍ ቅዱስ የያዛችሁ ሰዎች ካላችሁ እዚህ ቦታ ላይ ቸርነት ላቪንግ ካይንድነስ ተብሎ የተተረጎመው ቃል የዕብራይስጥ ቃል ሄሴድ የሚል የዕብራይስጥ ቃል ነው። ሄሴድ ከኔ ጋር ሄሴድ ምንድን ነው ላችሁ? አማርኛ መጽሐፍ ቅዱስ ምህረት ብሎ ይተረጉመዋል። እንግሊዝኛ መጽሐፍ ቅዱስ ላቪንግ ካይንድነስ ይለዋል። ለመተርጎም በጣም ኖቶሪየስ ነው። የተለያየ ትርጉም ነው የሚሰጠው። ሲምፕል ምናልባት ሲምፕል ትርጉምና ብዙ ትርጉሞች የሚተረጉሙት ሎያል ላቭ ብለው ይተረጉሙታል። እግዚአብሔር ለሕዝቡ ፍቅሩን በተመለከተ ምንድነው? እግዚአብሔር ሎያል ነው፣ ታማኝ ነው። ክብር ለእግዚአብሔር ይሁን። አሜን። ለዚህ ነው ቸር ነው እግዚአብሔር፣ ደግ ነው እግዚአብሔር። ሕዝቡን በተመለከተ የመጀመሪያው የእግዚአብሔር ሪስፖንስ ለሕዝቡ ምንድነው? ምህረት ማድረግ ነው።
ክብር ለእግዚአብሔር ይሁን። ህዝቡን ሲመለከት እግዚአብሔር የሚያየው ፌቨረብል ሆኖ ነው የሚያየው ለህዝቡ። እግዚአብሔር የህዝቡ ነው። የኔ ነው በሉ ስንትን በሉ ጋቻል። እግዚአብሔር የኔ ነው ሲባል he is for me። እግዚአብሔር ከህዝቡ ጋር አጌንስት ምን አያደርግም? አይቆምም። ዳት is not የመጀመሪያው የእግዚአብሔርስ ሪስፖንስ። ሄሴድ ብለን የምናወራው እሱን ነው። ክብር ለእግዚአብሔር ይሁን። ብዙ ሰዎች ስለ እግዚአብሔር ሲያስቡ ይሄ አይመጣላቸውም። በጣም አስፈሪ ነገር ነው ሰዎች ስለ እግዚአብሔር የሚያስቡት። yes he is። ማንም ሊቀርበው በማይችል ብርሃን ምን ያደርጋል? ይኖራል። ቅዱስ ነው፣ ልዩ ነው እግዚአብሔር። ግን ህዝቡን በተመለከተ የእርሱ የሆኑትን በተመለከተ የሚንሰፈሰፍ አንጀት ያለው ነው እግዚአብሔር። ሩህ ነው የሚባለው እሱ ነው። ለዚህ ነው እግዚአብሔር ስለ ኤፍሬም ስለ እናንተ አንጀቴ ምን አደረገ? ተላወሰ ይልናል። በሰው ቋንቋ ይነግረናል። አጋጥሟችሁ ያውቃል? ውስጣችሁ በሐዘኔታ ሲል የላችሁም? እንደሱ ነገር አለ አይደል? የታመመ ሰው ስታዩ ጌታ ኢየሱስ ህዝቡ እረኞች እንደሌላቸው በጎች ሲቅበዘበዙ አይቶ ምን አደረገላቸው? አዘነላቸው። that is chesed። የእግዚአብሔር የመጀመሪያ የልቡ ሪስፖንስ ያ ነው። በናይን ልጇን ልትቀብር የምትሄድ እናት ታስታውሳላችሁ? ኢየሱስ የሆነ ነገር እያደረገ ነው። ስታልፍ አየና ምን አደረገላት? አዘነል። ማን እንደሆንኩ ታውቂያለሽን? ከዚህ በፊት ተገናኝተን ነበርን ብሏታል። ከኔ ዘይት ገዝተሻል? ያሳተምነውን ጨርቅስ ወስደሻል ብሏታል ወይ? ተነላት፣ ዳሰሰው፣ ተነሳ። ከዛስ በኋላ ለምስክርነት ትፈለጊያለሽ? እኔ ኢየሱስ ይገርመኛል። ነው ብያችኋለሁ። ከሐዘኔታ የተነሳ ነው። ልቡ ከርህራሄ የተነሳ የእግዚአብሔርን ርህራሄና ቸርነት ነው የሚያሳየው። እንትን አይደለም የሚሰራው። ምንድነው? ማስታወቂያ አይደለም የሚሰራው። አሜን። የመጀመሪያ እሱ አይደለም። የመጀመሪያ ሰዎቹ እንዲነሱ ነው የሚፈለገው። ክብር ለእግዚአብሔር ይሁን። በዚህ ዘመን የሚደረገውን ለመንካት ብቻ አይደለም፣ ግን ዲፍረንት ነገር ነው እያልኳችሁ ነው ያለው። ዲፍረንት ነው። አስቡት። ጌታ ኢየሱስ ሙታንን ሊያስነሳ ሲገባ ታስታውሳላችሁ? ሙታንን ሊያስነሳ ሲገባ ጌታ ኢየሱስ 3 ሰዎችን ብቻ ይዞ ይገባል። ታስታውሳላችሁ? እናንተ ሙታን እንደምታስነሱ ካወቃችሁ ስንት ሰው ታስገባላችሁ? እንዲህ እኔ የቸርቼን ሁሉ አሰልፋለሁ። ከዛስ በኋላ ከሙታን ካስነሳ በኋላ ጌታ ኢየሱስ ታስታውሳላችሁ? ለማንም እኔ ምንድን ነው የምለው? ተናገር። ካልተናገርክ ፈውስ ምን ያደርጋል? ይጠፋል። እንዴት እንደምናስፈራራ አታዩም? እንዴ አገልጋዮች ጉባኤ ላይ ለምሳሌ አንዲት ነፍስ አለሽ እዚህ ቦታ ላይ ያለሽ ውጪ ብለን ካልወጣልን እንዴት እንደምናደርግ ታስታውሳላችሁ? እንዴ ስትወጡ በኋላ የሚያጋጥማችሁ ነገር አይታው? we say so many things። አስፈራራ። ኢየሱስ እንደሱ አይደለም። ክብር ለእግዚአብሔር ይሁን። ከምን የተነሳ ነበር የሚያደርገው? አንዳንዶቹ እሱ እንደፈወሳቸው እንኳን ምን አያደርጉም? አያውቁም። ዮሐንስ ወንጌል ላይ ያለውን ሰው እየታስታውሱ እኮ ነው። እሱ እንደፈወሳቸው እንኳን ምን አያደርጉም? አያውቁም። ፈውሶ ዞር ይላል። ክብር ለእግዚአብሔር ይሁን። ምክንያቱም ነግሮናል ዮሐንስ ወንጌል ምዕራፍ 8 ላይ እኔ የራሴን ክብር ምን አላደርግም? አልፈልግም። የላከኝን ክብር ነው የምፈልገው። ክብር ለእግዚአብሔር ይሁን። የራሱን ክብር የሚፈልግ ስለ ራሱ ምን ያደርጋል? ያወራል። የላከውን ክብር ግን የሚናገር እሱ መሐሪ ነው፣ ባለብዙ ምሕረት ሄሴድ
ቅድም ወንድማችን ያነበበውን ክፍል ተመልከቱት። ነው ብዙ ጊዜ ከኃጢአት ጋር ብቻ ነው የምናያይዘው። ኖ ሄሴድ እግዚአብሔር የሚንቀሳቀስበት የልቡ ማንነቱ ነው። መዝሙር 136ን ሲያነብ አይታችሁታል። ከኃጢአት ጋር ብቻ አታያይዙት። እግዚአብሔር የሚያረግበትን ነገር ሁሉ የሚያረግበት ምክንያት ነው። እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና። ኦል ዲስ ምሕረቱ ለዘላለም ነውና የምትሉት የሚለው ቃል ሂዝ ሄሴድ፣ የሱ ሄሴድ ለኦላም ነው፣ ፎር ጀነሬሽን ለዘላለም ነው። እግዚአብሔርን ለምንድን ነው የማመሰግነው? ምሕረቱ ለዘላለም ነውና። የአማልክትን አምላክ አመስግኑ ምሕረቱ ለዘላለም የሚታወቀው በሱ ነው፣ በሄሴድ ምሉስ አምላክ ነው። ክብር ለእግዚአብሔር ይሁን። ሰውን ለመባረክ ለሰው በጎ ለማድረግ የሚመለስ አምላክ ነው። ለሰው ለመስጠት ሁል ጊዜ ፈቃደኛ የሆነ አምላክ ነው። ክፉ አምላክ አይደለም እግዚአብሔር። እኔ ጋር ናችሁ ምንም ነገር የጌቶችን ጌታ አመስግኑ እርሱ ብቻውን ታላቅ ታምራትን ያደረገ። ለዛ ነው የሚያደርገው። ይሄ ይገርመኛል። ሰማያትን በብልሃት የሰራ ኃጢአት አልነበረም አይደል? ሰማያትን በብልሃት የሰራው ከምን የተነሳ ነው? ስለሆነ ደግ ስለሆነ ካይንድ ስለሆነ። አስቡት እግዚአብሔር ሆይ አስቡት። ሰማይን መስራት እኮ አያስፈልገውም እግዚአብሔር፣ ምድርን መስራትም አያስፈልገውም አይደል? ቆይ እግዚአብሔር ዙፋኑ በሰማይ ነው ስንል ሰማይ በፊት እግዚአብሔር የለም እኮ ማለታችን አይደለም አይደል እንዴ? እግዚአብሔር ሰማይንና ምድርን ከመፍጠሩ በፊት ነበር? መጀመሪያ የሚባለው ከመኖሩ በፊት ነበር ወይ እግዚአብሔር? ኢዝ ጋድ። የት ነበር ካይባልም የት ለሱ ምን አያደርግም? አይሰራም። መቼም ለሱ ምን አያደርግም? አይሰራም። ታዲያ እግዚአብሔር ሰማያትን ሲሰራ፣ ምድርን ሲሰራ፣ እንስሳትን ሲፈጥር፣ በውስጧ ያሉትን ነገሮች በሙሉ ሲያደርግ እግዚአብሔር ለምን አደረገ ብላችሁ ብታስቡ ቸር ስለሆነ ነው። በቃ because he's kind። ህዝብ እንዲኖረው ፈለገ እግዚአብሔር። በቃ ወደደ። ክብር ለእግዚአብሔር ይሁን። አንዳንዶቻችን በጣም አስቡ ለእግዚአብሔር የሆነ ነገር እንድናደርግለት ፈልጎ ነው ብላችሁ የምታስቡ ሰዎች ካላችሁ that's very dangerous። በጣም መዘመር እወዳለሁ፣ እኔ ማምለክ እወዳለሁ። ግን አንድ ነገር ልንገራችሁ፣ እግዚአብሔር የፈጠረን የአምልኮ ጥረት ስላጣ በሉት ድፈሩና ኦኬ በጥቅስ መጥቀስ አለብኝ መሰለኝ። ሐዋርያት ሥራ ላይ እንሄድ። እግዚአብሔር የአምልኮ ጥረት ስላጣ ምን አላደረገንም? አልፈጠረንም። ምክንያት ሰጣችኋለሁ ለዚህ። ሳይደክሙ የሚያመልኩት መላእክቶች አሉ። 1000 ጊዜ 10,000 ጊዜ 10,000 አሉት፣ እልፍ አላፋት። ሳያዩት ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ከክብሩ ተሞልታለች እያሉ የሚጮሁ ብዙ አሉት። እንደኛ አይደሉም። እንደኛ የሚደክሙ ናቸው። አይ ነገሩን እያከረርኩት ነው መሄደው። እንደዚህ ከሆነ እንደኛ የሚደክሙ ናቸው ወይ? እንደኛ ቅድም ስልክ ያስጮኻችሁትን ሰዎች ማለት አይደለም፣ ግን እንደዛ አይደሉም። ስልክ ለአስቸጋሪ ጉዳይ የምትፈልጉ ሰዎች እንዳላችሁ አውቃለሁ፣ አንደርስታንድ አደርጋችኋለሁ። ግን እንደኛ ቶሎ ዲስትራክት የሚሆኑ መላእክቶች አይደሉም። እነሱ የሚያዛጉ አይደሉም።
እግዚአብሔርን ሲያመልኩ የሚያዛጉ ሽንት ቤት ልድረስ የሚሉ አይደሉም። እኛ ምስጋና ያን ያህል ካለኛ እንደው ምስጋና ማይኖር አድርጋችሁ የምታስቡት ከሆነ ሲሪየስሊ ያለ ነገር አለ ማለት ነው። አነሰ ሆይ ምስጋና ምናምን እያልን ስንዘምር እንደው ምስጋና ላምጣ እንጂ እግዚአብሔር የምስጋና እጥረት ያለበት አምላክ አይደለም። ባይ ዘ ዌይ መጽሐፍ ቅዱስን ካያችሁ ከዋክብት እግዚአብሔርን ያመሰግኑታል። ዛፎች ምን ያደርጉታል? ያመሰግኑታል። ጌታ ኢየሱስ ሲናገር እናንተ ዝም ብትሉ ድንጋዮች ብሉናል። ያን ያህል ኢምፖርታንት አይደለንም። አልሰማችሁም ነው? ያን ያህል ኢንዲስፐንሰብል ነን ብላችሁ የምታስቡ ካላችሁ በቃ አልመጣ ወደ ቸርች የምትሉ ሰዎች የዛሬና ያደርገውና ድሮ እንደዚህ ለምትሉ ሰዎች በር ድረስ ይሸኛችኋል እላችኋለሁ። እግዚአብሔር ይክንቆ እግዚአብሔርን ወደን ስናመልከው it's a privilege። ክብር ለእግዚአብሔር። it is a privilege። ማሰብ ያለብን ስለ እግዚአብሔር ሆይ ይሄ ሁሉ የሚገባኝ እኔ ማን ነኝ? እንዳመሰግንህ እንደዚህ በቃ የፈለግከው እኔ ማን? ክብር ለእግዚአብሔር ይሁን። ትዝ ይላችኋል in millions ነው እንትና የሰጠው ዳዊት የሰጠው ቤተ መቅደሱ ሲሰራ በ29 ላይ in millions እና ይሄ ደግሞ አለ ሲናገር ከገዛ ሀብቴ ነው አለ ሲናገር። ከዛ የጸለዩን ጸሎት ታያላችሁ፣ ታስታውሳላችሁ። ግቡና አንቡት። አቤቱ እግዚአብሔር ሆይ እስከዚህ ድረስ ያደረገኝ እኔ ይሄ እንኳን የምሰጥህ ካንተ ምን ያደረኩትን ነው የተቀበልኩትን ነው የሰጠው። ስጦታ ሊባል ምን አያደርግም አይችልም። ቸርነት አደርግ ዘንድ ማንነኝ እኔ? ካንተ የተቀበልነውን ለአንተ ምን አደረግነ? ሰጠነ። ካንተ ሀብት አለ፣ ክብር አለ፣ ሞገስ አለ። የጸለዩን ጸሎት ታስታውሳለህ? ቲንክ ለእግዚአብሔር ቤት የምታመጡት ገንዘብ የምትሰጡት ስጦታ እግዚአብሔር ሲያችሁ ፓ የሚል ይመስላችኋል? we're just nothing። የሚገርመው እሱ የእሱ ፍቅር እኮ እሱ ነው። ምንም ያልሆነውን ሰዎች ሁሉን ነገር ፈጥሮ ሰውን በመልኩ ፈጠረው ይለናል። ክብር ለእግዚአብሔር ይሁን። የእግዚአብሔር መልክ ሆነን ተፈጠርን። ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው ብሎ ዳዊት እስኪደነቅ ድረስ የሆነበት ምክንያት ምንድነው? እግዚአብሔር ሰማያትን ሲያይ ምድርን ሲያይ ኤቭሪቲንግ ሲያይ እግዚአብሔር ወደ ሰው ሲመለከት እኛ እኮ ላይክ አይደለም። ምን ነው ዝም አላችሁ? አማማታችን እንኳን እኮ በጣም ለምን ታዲያ እግዚአብሔር እነዚህ ነገሮች አደረገ አላችሁኝ? ሪዝኔ ይሄ ነው። ይሄ እግዚአብሔር ሰውን ለምን መፍጠር ፈለገ? ፍቅሩ የተነሳ ካይንድ ስለሆነ። ክብር ለእግዚአብሔር ይሁን። ለዚህ ነው ሰው ከኃጢአት ከወደቀ በኋላ እንኳን እስከ መጨረሻ ድረስ የልጁን ዋጋ እስኪያስከፍለው ድረስ ልጁ መጥቶ የኛ ምትክ እስኪሆን ድረስ የሄደበት ምክንያቱ ምንድነው? ጉድለት አይደለም። ሐዋርያት ሥራ ጳውሎስ በአሪዮስፋጎስ ልሳን አይደለም ምንድን ነበር ያልከው ብሎኛል አንድ ሰው። ለዛ ነው ይሄን የተናገርኩት፣ እናንተ ማለት አይደለም። በአቴና ሄዶ ጣዖታት በበዙበት ቦታ መስበክ ጀመረ እና መንፈሱ ተበሳጨበት። እነዚህ ሰዎች ጣዖት ከመውደዳቸው የተነሳ ድንገት ስሙ የተረሳ ካለ ብለው የማይታወቅ አምላክ የሚል ስም ሰጥተው ጣዖት የሚያመልኩ ሰዎች ናቸው። እና እዛ ጋር ደረሰና ይሄ ሳታውቁት የምታመልኩትን አምላክ እነግራችኋለሁ ብሎ ስለ እግዚአብሔር ይነግራቸዋል። እንግዲህ ይህንን ሳታውቁት የምታመልኩትን አምላክ እኔ እነግራችኋለሁ ይላቸዋል። ምን አይነት አምላክ ነው አላቸው? ቁጥር 24 ላይ 1 2 3 አብረን እናነባዋለን። ዓለሙንና
በእርሱ ያለውን ሁሉ የፈጠረ አምላክ ሲበሉት ከኔ ጋር ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሰራው መቅደስ ምን አያደርግም? አይኖርም። አቁሙ እዚህ ጋር እና ጳውሎስ መቅደስ እንዳለ ያውቃል። በኢሳይያስ ላይ እግዚአብሔር ተናግሯል። ሰማይ ምንድነው? ዙፋኔ ነው። ምድር ምንድነው? የእግሬ መረገጫ ነች። ምን አይነት ቤት ነው የምትሰሩልኝ አላቸው ለኔ ታስታውሱ ከሆነ መገናኛው ድንኳን፣ ቤተ መቅደስ በብሉይ ኪዳን ያሉት እግዚአብሔር ከሕዝቡ ጋር ለመሆን ፈቅዶ ያደረባቸው ስፍራዎች ናቸው እንጂ እግዚአብሔር ቤት ስላጣ አይደለም። አክቹዋሊ ፍላጎቱም አልነበረም። መች ስራልኝ ያልኩ ነበር ያለው ለዳዊት ሁለተኛ ሳሙኤል ላይ ታስታውሱ ከሆነ ምዕራፍ 7 ላይ ነብዩ ናታን ሞቅ ብሎት በቃ ስራለት ለእግዚአብሔር ሲለው ዳዊት በቃ እግዚአብሔር ያደረገው መልካም ነገር አየና እኔ በዝግባ ቤት እየኖርኩ የእግዚአብሔር ታቦት ምናምን ሲል በልቤ ያለውን አድርጋለሁ ናታን ታስታውሱ ከሆነ አድርጋለሁ። ገና ናታን ወጣ እንዳለ እግዚአብሔር ተመለሳለሁ። ለዳዊት እግዚአብሔር የተናገረው ነገር ያለው ነገር ይሄ ነው። መች ነው ቤት ስራልኝ አልኩ አለ። አንተ ሳይሆን ቤት የምትሰራልኝ ማን እሰራልሃለሁ? እኔ እሰራልሃለሁ አለው ለዳዊት። remember this passage? አንተ ቤት የምሰራው እኔ ነኝ አለው። ልጅ ቤት ይሰራል አለው ነገረው። ግን የታቦቱ ዓላማም የቤተ መቅደሱም ዓላማ እግዚአብሔር ከሰው ጋር ለመኖር የፈለገው የሱ ፍላጎት እንጂ እግዚአብሔር የጎደለው ነገር ስላለ አይደለም። ዓለምንና ሞላውን የፈጠረ ምንድነው? አምላክ ነው። የሰማይና የምድር ምንድነው? ጌታ ነው። እርሱ ሕይወትንና እስትንፋስን ሁሉ ለሁሉ ይሰጣልና ሲበሉት ከኔ ጋር እርሱም ሕይወትንና እስትንፋስን ሁሉንም እርሱ በሉ ሕይወትን እስትንፋስን ሁሉንም ለሁሉ ይሰጣል። ምን ይሰጣል እግዚአብሔር? ሕይወትን እስትንፋስን፣ ሌላስ? ሁሉንም። አጠገባችሁ ላለው ሰው አንድ ነገር በሉት። ያለህ ነገር ሁሉ ያንተ አይደለም በሉት። የተሰጠህ ነው በሉት። ይሄ ደም ተፍቼ አገኘሁት የምትሉትም የማን ነው? ሲሪየስሊ ደሙ ጭምር የማን አይደለም? ሁሉንም። እርማችሁን አውጡ ነው የምላችሁ። ሲሪየስሊ ላይክ ምንም የሚያስቆራ ነገር የለም። ምሳሌ ለእግዚአብሔር ቤት የሆነ ነገር ሰጣችሁ ወንበር እንዲሰጣችሁ የምትፈልጉ ሰዎች ካላችሁ ፕሊዝ። አንዳንድ ቤተክርስቲያኖች ጋር ይደረጋል። ብዙ ለሚሰጡ ሰዎች ቦታ ሁሉ የተመደበላቸው አሉ ይባላል ኢትዮጵያ። ከማን የእግዚአብሔር ቤት ውስጥ ሲሪየስሊ እርሱ ሕይወትን እስትንፋስን ሁሉንም ለሁሉ ይሰጣልና የሚቀጥለው ደስ ይለኛል። 1 2 3 አንዳች ሲበሉት ከኔ ጋር አንዳች እንደሚጎድለው በሰው እጅ አይገለገልም። አልሰማችሁትም? ሲበሉት ከኔ ጋር አንዳች እንደሚጎድለው በሰው እጅ ምን አያደርግም? there is nothing that he lacks። በፍቅሩ ምንድነው? ፍጹም ነው። በጥበቡ ምንድነው? በምስጋናው ምንድነው? ፍጹም። በሞገሱ ምንድነው? ፍጹም። የሚጎድለው ምንም ነገር አንዳች እንደሚጎድለው በሰው እጅ ምን አያደርግም? ታዲያ እኔ ሳገለግለው ምን እያደረኩኝ ነው? ስለጎደለው አይደለም። it's a privilege። ጎደለ ሆይ ምስጋና ምናምን እያልን ስንዘምር የሆነ ነገር ጎድሎት እኛ ስንጨምርለት ከፍ ሚል ከመሰላችሁ እግዚአብሔር አይደለም እሱ። እግዚአብሔር በባህሪው በማንነቱ የሚያድግ አይደለም፣ የሚጨምር አይደለም። የሁሉ ነገር ምንድነው? ጥግ ነው፣ መለኪያ ነው። እግዚአብሔር ለኛ ስናደርግለት ዘማሪው የሚለው ነገር ጠፍቶት እኮ ነው ጎደለብህ የሚለውን እንጂ አይ ኖ ዋት ለክፋት አይደለም።
ታዲያ ይህንን ሁሉ ነገር የሰራው ከምን የተነሳ ነው ካላችሁኝ፣ ደግ ስለሆነ፣ ቸር ስለሆነ፣ መሐሪ ስለሆነ፣ ክብር ለእግዚአብሔር ይሁን። ፍቅሩን ለሰው ልጆች መግለጥ ምን ስላደረገ? ስለፈለገ። ሃሌሉያ ሃሌሉያ። እግዚአብሔር ፍቅር ነው። እግዚአብሔር መልካም ነው። ባለብዙ ምሕረት ነው። ቸርነትን እስከ 1000 ትውልድ ድረስ ምን ያደርጋል? ይጠብቃል። ለሕዝቡ በቃል ኪዳን ለተቆራኛቸው ሕዝቦቹ እግዚአብሔር ቸርነትን እስከ ስንት ጊዜ ይጠብቃል? እስከ 1000። መጨረስ አልፈልግም እዚህ ጋር። I want you to think ይሄንን። ክብር ለእግዚአብሔር ይሁን። ዓላማው በእኔ ላይ ፍቅር ነው ስንል የምራችን ነው፣ ሌላ አይደለም። ክብር ለእግዚአብሔር ይሁን። እግዚአብሔር ምንም ምክንያት የለውም ከፍቅር በስተቀር በእኛ ህይወት ላይ። ባለብዙ ምሕረት ነው፣ ባለብዙ ቸርነት ነው፣ ባለብዙ ሞገስ ነው። እግዚአብሔር ምን ያደርጋል አለ ሲነግረን እዚህ ጋር እስከ 1000 ትውልድ ድረስ ቸርነትን የሚጠብቅ 1000 ትውልድ። እንቀጥል። የሚቀጥለውን አበሳንና መተላለፍን ኃጢአትን ይቅር የሚል። እስቲ በሉት ከኔ ጋር አበሳን፣ መተላለፍን፣ ኃጢአትን ምን የሚል? ምስክር አላችሁ ለዚህ? አበሳችሁ ይቅር የተባለ፣ ኃጢአታችሁ ይቅር የተባለ፣ መተላለፋችሁ አውቃችሁ በቀይ የጣሳችሁት ይቅር የተባለ። እንዲህ ሳታውቁ ብቻ ነው ኃጢአት የምትሰሩት ቅዱሳን መላእክት? ኖ የዛ ምስክሮች ነን። አጋጥሟችሁ አቅም አንዳንድ ጊዜ ቢጫ ጋር ሆኖ ማቆም እየቻላችሁ እኔ ያጋጥመኛል። አንዳንድ ጊዜ እንደዚህ ስነዳ ከኋላ ልጆች አሉ። ዳዲ this is red, no this is yellow, no this is red daddy, no this is yellow. in life እንደሱ አይደለ? አንዳንድ ጊዜ እግዚአብሔር ሆይ የዚህን ቀን አውጣኝ። እኛ እኮ ደፋሮች ነን በብዙ ነገር። እግዚአብሔር ችሎናል አይደለ? እንዴ ክፉ አታርጉኝ፣ ያልሆነ ነገር እንድናገር አታርጉኝ። አልቻለንም። እግዚአብሔር ችሎን አባታችን ሆኗል አይደለ? ለምሳሌ በሐሰት ተጋብተን እዚህ ሀገር ስንመጣ ችሎናል አይደለ? እግዚአብሔር የምስጋና ፕሮግራም አዘጋጅተን ያው ለምን ክፉ ነገር ታናገሩኛላችሁ? ችሎናል ወይ እግዚአብሔር? ክብር ለእግዚአብሔር ይሁን። ዝም እኮ ካላችሁኝ እኔ አልልም፣ ወደዛ አልገባም። አልወድም እንደዛ መግባት። እኔ የቻለኝ እግዚአብሔር ስለሆነ አልገባም ወደዛ፣ ደስ አይለኝም። ባለብዙ ምሕረት ነው እግዚአብሔር፣ ባለብዙ ቸርነት ነው እግዚአብሔር። ነገ እንድኖር የሚያደርገኝ ምኑ ነው? ሎያል ነው በፍቅሩ እግዚአብሔር አይደል? ትዝ ይላችኋል በጣም ልጆቻችን የምናስተምረው ምዕራፍ 23 መዝሙረ ዳዊት ምዕራፍ 23 እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ በዕረፍት ውኃ ዘንድ ብለን እንልና የመጨረሻውን ክፍል ታስታውሳላችሁ? ምንድን ነው የምንለው? 1 2 3 ሲያልቅ ምን ብሎ ነው የሚያልቀው? በቤትህ ለዘላለም። ለምንድን ነው የምኖረው በቤትህ በዘላለም? እነማን ስለሚከተሉኝ? ምሕረትና ቸርነትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በአንተ ቤት ለዘላለም። ሲበሉት ከኔ ጋር ምሕረትና ቸርነትህ ዩር ሄሴድ ምን ያደርጉኛል? ይከተሉ ነው። መከተል የምትባለው ቋንቋ ስኩድ አማርኛው ራስቱ ራዳፍ የሚለው ቃል ነው። ማባረር ማለት ነው። they pursue me ነው የሚለው። ያባርሩኛል። በቃ ለመያዝ ሩጫ አለ አይደለም? ቸርነትና ምሕረት እኔን ለመያዝ ምን ያደርጋሉ? ይወጣሉ ከኋላ ይከተሉ። ኢሜጁ ይገባቸዋል? ሰለሜ በሉት ዋቴቨር
ቸርነትና ምሕረት ምን ያደርጉኛል? ዳዊትን ያኖረው እሱ ነው፣ እርግጠኛ ነኝ። እንዴ ዳዊትን ታስታውስታላችሁ አይደለ? የሰራውን ሁሉ ታስታውሳላችሁ? አላስታወሳችሁም? ዳዊት ፓስተራችሁ ቢሆን ስንቶቻችሁ እሱ ቸርች ትሄዳላችሁ? አትሄዱም። እንዴ ስለሚቀዳ ነው እንጂ የሆነ ነገር ነበር። አትሄዱም። ፓስተር ዳዊት ቸርች ቢጀምር ምን አታረጉም? ቴንክ ዩ። ምህረቱ ከገባን ቸርነቱ ከገባን ብቻ ካልሆነ ምህረትና ቸርነት እስከ ህይወት ዘመን ምን ያደርጉኛል? ይሄ ኃጢአትን የማቃለል ጉዳይ አይደለም። ይሄ ሲገባን እግዚአብሔርን መፍራት እንጀምራለን። የእግዚአብሔር ደግነት፣ የእግዚአብሔር ምህረትና ቸርነት ጳውሎስ ሲነግረን ሮሜ ላይ ወደ ንስሐ እንዲመራህ አታውቅምን ነው የሚለን። ይሄን ሁሉ ላደረገልን እግዚአብሔር ምላሽ አለ። የምንሰጠው ምላሽ ፍቅር ነው። እግዚአብሔር ሆይ ይሄን ሁሉ ያደረክልኝ እኔ መፍራት ነው። ክብር ለእግዚአብሔር ይሁን። ሁሌ በምታደርጉት ነገር በሙሉ ደግነቱ ፊቱ የማይጠቁርባችሁ አምላክ፣ በመጣችሁ ቁጥር ይቅር የሚላችሁ አምላክ ምላሻችን ፍቅር ነው ለሱ። ክብር ለእግዚአብሔር ይሁን። ጥያቄም የለንም ለሱ። ሚልኪያስ ላይ አስታውሱ ከሆነ የእስራኤል ሕዝብ እግዚአብሔር ወድጃችኋለሁ አላቸው። ታስታውሳላችሁ? ምን ብለው ጠየቁት? ለምን ወደድከን? ታስታውሳላችሁ? እኔ እጠይቃለሁ አንዳንድ ጊዜ እግዚአብሔርን፣ ጌታ ሆይ እንዴት ልትወደኝ ቻልክ? ምክንያት ይዘረዝርልኛል ብዬ አይደለም፣ ምክንያት እንደሌለው አውቃለሁ። ለምን እንደዘነጉት አላቅም። እስራኤላውያኖች እግዚአብሔር ለምን እንደወደዳቸው እኮ ነግሯቸዋል ከዚህ በፊት አይደል? ዘዳግም ምዕራፍ 7 ይመስለኛል። እዚህ ጋር ደርስና ነገ ይቀጥላል። ዘዳግም ምዕራፍ 7 ላይ ክብር ለእግዚአብሔር ይሁን። ሰው ምንድነው እያነሳን ያለ ነው? በቃ ይሄ በእግዚአብሔር ባህሪ ውስጥ ሴንትራል የሆነ ነገር ነው። እግዚአብሔር እናንተን ሲመለከት፣ እኔን ሲመለከት እግዚአብሔር ይሄ ነው ያለው። በቤቱ ያኖረኝ እሱ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ አሜን። በሁሉ ጊዜ ጸንቼ ቀጥ ብዬ ተከትየዋለሁ ብዬ እግዚአብሔርንም ባላስብ ምናልባት ከ9ኛ ክፍል ጀምሮ 13 ዓመት ጀምሮ እስካሁን $16 ዓመት is kind. ዘዳግም 7 ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ አምላክህ እግዚአብሔር መረጠ። ከብዙ ሰዎች ውስጥ ዘዳግም ምዕራፍ 7 ቁጥር 6 አምላክህ እግዚአብሔር መረጠ። ቁጥር 7 አብረና ነበው 1 2 3 እግዚአብሔር የወደዳችሁና የመረጣችሁ ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም፣ እናንተም ከአሕዛብ ሁሉ በቁጥር ጥቂቶች ነበራችሁና። It has nothing to do with you, እስራኤል። ነገር ግን እግዚአብሔር ስለወደዳችሁ ለአባቶቻችሁ የማለላችሁን መሐላ ስለጠበቀ፣ ስለዚህ እግዚአብሔር በጽኑ እጅ አወጣችሁ፣ ከባርነት ቤት ከግብፅ ንጉሥ ከፈርዖንም አዳናችሁ። አንተም አምላክ እግዚአብሔር እርሱ አምላክ እንደሆነ ለሚወዱትም ትእዛዙን ለሚጠብቁ ቃል ኪዳኑንና ምሕረቱን እስከ 1000 ትውልድ
ድረስ የሚጠብቅ የታመነ አምላክ እንደሆነ እወቅ። እግዚአብሔር አይቆጣም እያልኩ አይደለም። እዛው ክፍል ላይ ወደታች ወረድ ብላችሁ ዘዳግም ላይ ስታነቡ ይቆጣል ይላል። እግዚአብሔር በደለኛውን ከቶ አያነጻም። አበሳን መተላለፍን ይቅር ይላል፣ በደለኛውን ከቶ አያደርግም፣ አያነጻም። ትውልድ ድረስ ነው ይለናል። ምህረቱ ግን እስከ ስንት ድረስ ነው? 1000 ትውልድ ድረስ ነው። 3 ትውልድ በአንድ ቤት ሊያልቅ ይችላል። አባት፣ ልጅና አያት። በኋላ ደግሞ ሕዝቅኤል ላይ ስትመለከቱ እግዚአብሔር የአባቶችን ኃጢአት በልጆች ላይ ምን አላደርግም አላመጣም፣ እያንዳንዱ ስለራሱ ይጠየቃል ይላቸዋል። ግን ምህረቱ ግን እስከ 1000 ትውልድ ድረስ ነው። ዛሬ ይሄን ተናግሬ ጨርሳለሁ ለእናንተ። ከፍታው፣ ርዝመቱ፣ ስፋቱና ጥልቀቱ በመታወቅ የሚያል it has nothing to do with you። ከመልካም ስራችሁ ጋር የተያዘ ከክፉ ስራችሁን ጋር የተያዘ ቅድም አይተናል። 4ቱን ሴቶች ባይብል ውስጥ ያሉትን ሄኖቹ ማዕት ነው። 4ቱ ሴቶቹ ጋለሞታ የነበረች ሴት፣ ሞዓባዊት የነበረች ሴት፣ ዳዊት አስገድዶ የወሰዳት ሴት ታስታውሳላችሁ? እነዚህ ሴቶች በሙሉ እግዚአብሔር ሕይወታቸውን ለውጦ ከመሲሁ ግንድ ጋር ምን አድርጓቸዋል? አጣብቋቸዋል። እግዚአብሔር የተጠቀመባቸው ብላሽ ሰዎች ብዙ ናቸው። ወንዶች ቫዮለንስ ካለ ወንዱ ጋር ነው ያለው። ባይዘው ተነጋርናችሁ ብለው ነገር ሲሪየስሊ ባይብል ውስጥ እሱን ነው የምታዩት። all the violence። ዳዊትን እግዚአብሔር ተጠቅሟል። ሙሴን እግዚአብሔር ተጠቅሟል። ቆይ ኖ ሙሴ በጣም ወደው የእግዚአብሔር ሰው ነው። ሙሴ በዚህ ዘመን ቢመጣ you think በቀላል የሚያልፍ ይመስላችኋል? ሰው ገድሏል። ሙሴ ሰው ይገደላል እናንተ መካከል? ኦኬ አላውቅም፣ ግን ቢኖርም አይናገርም። ቸርችን ቢመጣ ችግር ነው አይደል? እኛ ምህረት የለንም ብዙ ጊዜ ለሰዎች። ለዛ ነው ይሄን የምነግራችሁ። እግዚአብሔር ሙሴን ተጠቅሟል። እኔ ይሄን ነገር በጣም ልጆቻቸው በጣም የሚያስቸግሯቸው እዚህ ሀገር ልጅ ስታሳድጉ እኔ እግዚአብሔር ይባርካችሁ ትላልቅ ልጆች ያሳድጋችሁ ለክብር ያቀረባችሁ ሰዎች አንዳንድ ጊዜ ልጆቻችን በመንገዱ አይሄዱም አይደል? ክርስቲያኖች ጋር ብዙ ጊዜ የማየው ነገር ነው። ልጆች በመንገድ ሳይሄዱ ሲቀሩ ሌሎች ክርስቲያን ወንድሞችና ልጆች ወንድሞችና እናቶች እነዚህን እናትና አባቶች ሲመቷቸው አያለው በተለያየ ነገር። እግዚአብሔር መንገድ እኮ በስነ ስርዓት ከድሮ ጀምሮ ብታሳድገው ኖሮ really you don't know እናትና አባት እንዴት እንዳለፉ you don't know። አሉ ማይል ነብይ ነበር ታስታውሱ ከሆነ በመጽሐፍ ቅዱስ የተናገረው ነገር በሙሉ ምን አይልም ጠብማ። ማን ነበር ታስታውሳላችሁ ስሙ? ሳሙኤል። ልጆቹ እንዴት ነበሩ? የዳዊት ልጆች እንዴት ነበሩ? አባታቸው ሚስቶች ጋር እኮ የሚያስነውሩ የነበሩ ናቸው አይደል? መጽሐፍ ቅዱስ ውስጥ ሲፈጠር እኮ ታሪክ እውነት አይመስልም አይደል? አሁን እንደዚህ አይነት ልጅ ቢኖር መካከላችን እግዚአብሔር ግን የተጠቀመባቸው ሰዎች ናቸው እነዚህ። እግዚአብሔር መሐሪ ስለሆነ ብቻ እኛ ላናረጋቸው እንችላለን እነሱን ኃጢያቶች። ብዙ አለ የምናረገው፣ ግን በልባችን የምናስበው ብዙ ነገር አለ። are you willing እግዚአብሔር ጭንቅላታችሁ ውስጥ ሁሉ የሚመጣውን ሐሳብ በሙሉ በዚህ ጋር በስክሪን ላይ ቢያሳይ ለዚህ ህዝብ እኔ willing አይደለሁም። ማስበውን ሁሉ እዚህ ላይ ቢለጠፍ እኔ አልፈልግም። አንዳንድ ጊዜ ጭንቅላቴ ውስጥ የሚወጣ ብዙ ጭው የሚሉ ነገር አሉ።
ሁሌ ጸሎት አላስብም። እኔ ጋር ናችሁ ምለው ነገር ኤግዛምፕል ሰጥቻችኋለሁ። ሞዳቸውን እንኳን ህፃን ልጆች ላይ አንዳንድ ጊዜ ስበሳጭ ራሴን ወደ ሽንት ቤት አስገባውና ራሴ ላይ ታይም አውት ላለሁ። ዳት ማች ነው። እግዚአብሔር መሐሪ ስለሆነ ብቻ፣ ቸር ስለሆነ ብቻ፣ ደግ ስለሆነ ብቻ እግዚአብሔር አይደል? የኔ ብቻ ነው ወይስ የእናንተም ነው? ይሄ እግዚአብሔር የተጠቀመባቸው ሰዎች በሙሉ ሴቱም ወንዱም ችግር ያለበት ምንድነው እየነገርኳችሁ ያለሁት? መሐሪ ስለሆነ ቸር ስለሆነ ነው፣ ደግ ስለሆነ። ክብር ለእግዚአብሔር ይሁን። አንድ ጥቅስ አንበን እንጨርስ ለዛሬ። ክብር ለእግዚአብሔር ይሁን። አይሆፕ ሌሊቱን ብዙውን ሰዓት ይሄ እንድታስቡ ነው። እና ወደ እግዚአብሔር ቀና ብላችሁ ስትመለከቱ እግዚአብሔርን ራሳችሁን አትመልከቱ። በእኛ ዘንድ ምንም መልካም ነገር የለም። በብሉይ ጽድቃችን እንኳን የመርገም ተብሎልናል። ልጁ የተላከልን ለዛ ነው። ሃሌሉያ። አይዶን ነው እናንተ እንዴት እንደምትነው የኢየሱስ ክርስቶስን ስዕል፣ የስቅለቱን ስዕል ብዙ ጊዜ አይታችሁ ከሆነ ጨርቅ ለብሰው ታዩታላችሁ። ራይት? ሮማውያን ጨርቅ አድርገው አይገድሉም። የመጨረሻ ሮማውያን ለገዛ ወገናቸው እንኳን የማያደርጉት ባሮች ብቻ የሚሰቀሉበት የመጨረሻ ሞት የመስቀል ሞት ነው። ሮማውያን አይሰቀሉም፣ በዛ አይቀጡም። ሰውን ለማዋረድ ሲፈልጉ የሚያደርጉት ነው። አንዳንድ ጊዜ ሰውየው ለ2 ቀን ለ3 ቀን መስቀል ላይ ምን ያደርጋል? ቆማል። አይወሰድምም። እንስሶች በልተው ምን ያደርጉታል? ይጨርሱታል። ጌታ ኢየሱስ ለእኔና ለእናንተ ፍቅሩን ለመግለጥ የመረጠው ሞት ያ ነው። ክርስቲያን አርቲስቶች ናቸው ጌታቸውን እርቃኑን ማየት ስለማይፈልግ ነው እርቃኑ የተሸፈነው እንጂ እርቃኑን የተሰቀለው። መጽሐፉ ግልጽ ነው። ልብሱን ምን አደረጉት? ገፈፉት ይለናል። ታስታውሳላችሁ ያደረገውን ነገር? የሾህ አክሊል አደረጉበትና በመቃ እሾህ ጭንቅላት ውስጥ እንዳለ ምን ያደርጉት ነበር? ይመቱት ነበር ይላል። ታስታውሳላችሁ? እሾህ ተደርጎ ጭንቅላታቸው ሲመታ ማለት ነው። ያ ሁሉ ለማን ነው? ይወልከኝ ጋር ራሳችሁን አትመልከቱ። there is nothing good። ጥሩ በሆናችሁበት ጊዜ እንኳን ማንን እናያለን? ኢየሱስን። የፍቅሩ መገለጫ እሱ ነው። ከፍታው፣ ርዝመቱ፣ ስፋቱና ጥልቀቱ ከመታወቅ የሚያልፈውን የማንን ፍቅር? የክርስቶስን ፍቅር ለማወቅ ትበረቱ ዘንድ። ክብር ለእግዚአብሔር ይሁን። ክሮስ ለነገ መፍትሄ ማን ነው? ክብር ለእግዚአብሔር ይሁን። ነገ ከሱ ጋር እንደምኖር የማረጋግጠው በማን ነው? የነገው በደሌን እግዚአብሔር ይቅር እንደሚለኝ ማምነው ከማን የተነሳ ነው? ክራይስት። ለዚህ ነው እግዚአብሔር ከሰጣችሁ ፍቅር በላይ ካሁን በኋላ ሊወዳችሁ የሚችልበት ሌላ ፍቅር የመጨረሻው ታቅን የሰጣችሁ። ልጁን በሚወድበት ፍቅር ነው የወደዳችሁ። አሁን ሮሜ 8 ምክንያት ይኖራቸዋል። ለአንድ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠ ከእርሱ ጋር እንዴት ሁሉ ነገር እንዲያው አይሰጠንም? ካለ አንድ ልጁ ያልራራ። ምንም ያህል በወዳችሁ እኔ በጣም ነው የምወዳችሁ ጃክሰን ቪሎች፣ ታምፓዎች ልጄ ለእናንተ አለ I love you. I'm sorry.
አይሆፕ እናንተም እንደዛ ያስባል። አያም ናጎኝቱ ለቤተ ክርስቲያኔም ሰዎች የምነግራቸው ይሄንን ነው። በጣም ወዳቸዋለሁ። እንደ ሙሴ ግን እነሱን ከምደምስስ እኔን ደምስስ የሚል አይነት ልብ የለኝም። መደምሰስ አልፈልግም። አይ ነው መስቀል ላይ የተንጠለጠለው ግን እንደዛ ሁሉ ያደረጉትን ሰዎች የሚያደርጉትን ምን በላቸው? that's mercy። ከአቤል ደም ይልቅ የሚናገር ይሻል የተባለው እሱ ነው። የአቤል ደም ሲጮህ ታስታውሱታላችሁ። ከምድር ላይ ለምንድን ነበር የጮኸው? ለበቀል። የወንድምህ ድምፅ አፏን ከፍታ ባለች ምድር ላይ ለበቀል ወደ እኔ ምን ያደርጋል? ይጮሃል። የኢየሱስ ደም ግን እንደዛ አይደለም። ምህረት መርሲ ለሚወጉት ሰዎች ነው። ባይዘዌ እነዛ የሚወጉት ሰዎች ብዙ ሩቅ አይደሉም። እኔና እናንተ ነው። ሄሎ እዚህ ክፉ ሮማዎች ምናምን እንዳትሉ። ዕብራውያን ምዕራፍ 6 ኦኬ እንተውስ እኛው ነን ባጭሩ። አንድ ክፍል ተነስተን አንበን እንጨርሳለን። ሰቆቃወ ኤርምያስ ብዙ ስለተቀመጣችሁ ክብር ለእግዚአብሔር ይሁን። ደህና ናችሁ አይደል? we're good አይደል? ሁላችንም ክብር ለእግዚአብሔር። አንዳንዴ አለፍ ብዬ አስቀይሜያችሁ እንዳይሆን ነው። ከፍቅር የተነሳ ነው ካስቀየምኩ። የእግዚአብሔርን ቤት አከብራለሁ። የእግዚአብሔርን ሰዎች የተቀመጣችሁትን ሰዎች እነዚህ ስለቆምኩኝ ከእናንተ የተሻልኩ አይደለሁም። I don't believe that። ለዚህ ነው እውነቱን የምነግራችሁ። አብረን ነው ስትራግል የምናደርገው። ክብር ለእግዚአብሔር ይሁን። አብረን ነው ደግሞ የምንሄደው። ሃሌሉያ ክብር ለኢየሱስ ይሁን። እና የምር ለእኔ ረዳኝ ነገር ነው። ምህረቱ ነው ያቆመኝ ስላችሁ የምሬን ነው። ትሁት ለመሆን አይደል፣ የምሬን። ስለ ራሳችሁ ምንም አትቁጠሩ ስላችሁ እመኑኝ፣ እድሉን ስላላገኛችሁ እንጂ ራሳችሁን የማይሆን ቦታ ልታገኙት ትችላላችሁ። ተንገዳግዶ በየቱቦ የወደቀ ሰው፣ በየድራጉ ያለ ሰው ከሱ የተሻልን ስለሆነ አይደለም። በብዙ ቁጥራችን ብዙ ስለሆነ አይደለም። የተሻልን ስለሆነን አይደለም። ማን ነው? ምህረቱ፣ ቸርነቱ፣ ፍቅሩ። ክብር ለእግዚአብሔር ይሁን። ነፍሴ ቁጥር 24 ከ22 ጀምሮ ላነበው። ምዕራፍ 3 ሰቆቃወ ኤርምያስ ምዕራፍ 3 ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው፣ ርኅራኄው አያልቅ። It's because of the hesed love። ያልጠፋ ነው ከእግዚአብሔር ምህረት የተነሳ ርኅራኄው አያልቅ። ማለዳ ማለዳ ታማኝነትህ your faithfulness ብዙ ነው። እሳይልም ሲበሉት ግን ታማኝ ነው በሉት። እግዚአብሔር እስከ መጨረሻ ሊያጸናኝ ሊጠብቀኝ ምንድነው? ታማኝ ነው። በመንገድ ላይ ላይተወኝ እግዚአብሔር ምንድነው? ታማኝ ነው። አልተውህም አልለቅህም ያለኝ እግዚአብሔር ማን ነው? ታማኝ ነው። ለራሴ ሁሉ ጊዜ እለዋለሁ ይሄንን። ኢሳይያስ ላይ ይሄንን ነው የሚለን፣ እስከ ሽምግልና ድረስ ምን አደርግሃለሁ? እሸከምሃለሁ። ሽማግሌን የሚሸከም ትከሻ ያለው ማን ነው? ልጆቻቸው አይደሉም። you think that እኔ ትንሽ ልጄ ጋር ወሬ ሳወራ ዳዲ በጣም ነው የምወድህ አለኝ እና ወደፊት ቤት ስገዛ እኔ ቤት አረጋለሁ፣ አለበለዚያ ደግሞ አካባቢ ሲኒየር ሃውስ ካለ ሲሪየስሊ የ11 ዓመት ልጅ ነው እንደዚህ የሚያወራኝ።
ሲኒየር ሃውስ ታማኝ ነው እሱ። እስከ ሽበት የምሸከም ማነኝ ሲበሉት ከኔ ጋር እስከ ሽበት ድረስ። ኢሳይያስ ላይ ነው ያ፣ ቆቃይ ላይ አይደለም። እስከ ሽበት ይሸከማል። ኦሮዋንኪ አይደለም ይሸከም፣ ሲሪየስሊ ሶሻል ሴኩሪቲ አይደለም፣ ባለ ትልቅ ትከሻ። ክብር ለእግዚአብሔር ይሁን። አላውቅም እኔ እንግዲህ ይሄንን ስነግራችሁ የምሬን ነው የምነግራችሁ። ትረስትም በሱ ፍቅር። ክብር ለእግዚአብሔር ይሁን። ነው ሰው የለኝም ትሉ ሰዎች ካላችሁ በተለያየ ሁኔታ ውስጥ አልፋችሁ፣ ለምሳሌ ትዳራችሁ የፈረሰ ሰው ብትኖሩ የሚያልፍ አይመስልም አይደለ? ያልፋል። ተሸካሚው ማን ነው? ክብር ለእግዚአብሔር ይሁን። ተሸካሚው እግዚአብሔር። ምንወዳቸውን ሰዎች ስናጣ፣ ምንወደውን ባል ወይ ሚስት ስናጣ ተሸካሚው ማን ነው? ትረስት ሚ። ርኅራኄው አያልቅ፣ ታማኝነትህ ብዙ ነው። ነፍሴ እግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ አለች። ክብር ለእግዚአብሔር። እግዚአብሔር እድል ፈንታ ተስፋ አደርገዋለሁ አለች። እግዚአብሔርን በተስፋ ለሚጠብቁት ለምትሻው ነፍስ ምንድን ነው? መልካም ነው። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ሰው በታናሽነቱ ቀንበር ቢሸከም መልካም ነው፣ እርሱ አሸክሞታልና ዝም ብሎ ለብቻ ይቀመጥ። ተስፋ የሆነው እንደሆነ አፉን በአፈር ውስጥ ያኑር፣ ጉንጩን ለሚመታው ይስጥ፣ ስድብንም ይጥገብ። በሚያልፍበት ነገር ውስጥ ይለፍ ለተወሰነ ጊዜ። ግን የሚሆን ነገር አለ። ስድብ የምትጠግቡ ሰዎች ካላችሁ ማለት ነው። ሰዎች የሚሏችሁ ብዙ ነገር ያላችሁ ሰዎች፣ እንከን በደንብ ያላችሁ ሰዎች ካላችሁ መልሶ አይለንም። አፉን በአፈር ውስጥ ምናደርግ። ግን አንድ ነገር አለ። በዛ አይበቃም። ክብር ለእግዚአብሔር ይሁን። ለዛ አይበቃም። በዛ አይበቃም ሲበሉ 1 2 3 ከኔ ጋር ጌታ ለዘላለም አይጥልምና ነው። ወደም በሉት ጌታ ለዘላለም፣ ጌታ ለዘላለም፣ ጌታ ለዘላለም። ቢያሳዝንም እንደ ምሕረቱ በዘት ይራራልና። ቢያሳዝንም ጥቂት ጊዜ አዝኖች በኋላ ግን እንደ ምሕረቱ ብዛት ምን ያደርጋል? ይራራልና። ደስ ይለኛል። ይሄ ክፍል በጣም ነው የምወደው። ለእኔ የላይፍ ቨርስ ነው የሚቀጥለው። የሰውን ልጆች ከልቡ አያስጨንቅም፣ አያሳዝንም። እግዚአብሔር የሰውን ልጅ ከልቡ አያስጨንቅ አያሳዝንም። እንደ ዳርት እየወረወረ የሚጫወትብን እግዚአብሔር እስቲ ይፈጭ ይታሽ የሚል እግዚአብሔር አይደለም። የሰውን ልጅ ከልቡ ይጨንቃል። ለዚህ ነው ልቡ ይተፈሰፋል። እግዚአብሔር በምታልፉበት በየትኛውም ነገር ውስጥ አይናችሁን ወደሱ አድርጉ። መሐሪ አምላክ ነው እሱ። ለዘላለም አይጥልም እሱ። ደግ አምላክ ነው፣ ቸር አምላክ ነው እሱ። እስካሁን ያመጣችሁ እስከ መጨረሻውም ይወስዳችኋል። ተሸካሚያችሁ እሱ ነው። ቅር እሱ ነው። ከፍታው፣ ርዝመቱ፣ ስፋቱና ጥልቀቱ ከመታወቅ እዚህ ነው እንለው። ጥቂት ጊዜ በእግዚአብሔር ፊት ልባችንን በሱ ፊት እና የተማርነውን እናስ መንፈስ ቅዱስ በልባችን የሚናገረውን ሂል ያደርገናል። መንፈስ